ተመልሰናል እንግዲህ ከብዙ ቀን መጥፋት በኋላ ተመልሰናል። ውድ ቤተሰቦቻችሁ በቅድሚያ ግን እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው ወይ? ዛሬ ደግሞ በሚያምሩ እንዲሁም ዘና ፈታ ያደርጋል ብዬ ያሰብኳችሁን ቪዲዮዎች ጠርቅም ቀማር ያምጥቻለሁ። ከእናንተ የሚጠበቀው ይሄን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቃ አሪፍ ቪዲዮችን ሪያክት እናደርጋለን ማለት ነው። ይመቻችሁ። ዳይ ወደ ቪዲዮ። አነጋጋሪዋ አሉቲን እንግዲህ የተመለከተ ነው ይዘነው ምንመጣ። አሉቲ እንግዲህ ሰሞኑን ያው አስቸጋሪ ነገር ነበረባት። በስራዋም ትንሽ አንዳንድ ክፍተቶች ተፈጥሮ እሱ አስመልክቶ እንግዲህ ያን እንዲፈጠር ያደረገው ልጅ እኔ ነኝ ብሎ በሚዲያው ወይም በሶሻል ሚዲያው እንግዲህ በቲክቶክ ፔጁ ብቅ ብሏል። እሱ ምን አለ የሚለውን አዳምጠን እንምጣ። እዛ በላይቭ ስርጭት ላይ ያንን ጥያቄ የጠየቅኩት እኔ ነኝ። እኔ የጠየቅኩት የሬዲዮ ጣቢያውን ወክሎ እንዲመልስልኝ አይደለም፣ በግል ነው የጠየቅኩት። ሰውየውም በግል ማግባት የሚፈልገውን የራሱን መስፈርት ነገረኝ። በቃ አለቀ። ምንድን ነው ሌላ ይፈጠር የምትሉት? ጭራሽ የማይገናኝ ነገር አገናኝታችሁ ነው እንዴ እንትን የምትሉት? ይሄ ሰውዬ እምነት አልተሳደበ፣ በቃ መብቱን ነው የተናገረው አይደለ? እኔ ኦርቶዶክስ ሴትንና የማንቸስተር ዩናይትድ ደጋፊ የሆነችን ሴት ነው ማገባው አለ። ይሄ ደግሞ መብቱ ነው። እኔ ነኝ ጥያቄውን የጠየቅኩት። በቃ አለቀ። ምን ይፈጠር ነው? ቆይ እናንተ እያላችሁ ያለችው አሁን ቶሎ ብላችሁ ወደ ስራ መልሱት ልጁን። ዳይ ወደ ስራ። አሉላ ቶሎ ወደ ስራ ተመለስ። እንግዲህ ያው እንደሰማችሁት አሉላን ጥያቄ የጠየቅኩት እኔ ነኝ፣ ምን አድርግ ነው የምትሉት? ወደ ስራው ይመለስ እያለን ያለው ወንድሞች እንግዲህ ኦልሞስት እንግዲህ አሉቲም ወደ ስራዋ ተመልሳለች። አይ ቲንክ ተስማሙ፣ አግሪ ያደረጉ ይመስለኛል። ያው ጠያቂው ምን ነኝ ብሎ መጥቷል ማለት ነው። አይ ነው እንግዲህ ያለኝ ሀገር እንኳን ወደ ስራ ተመለስክ ማለት ነው የምፈልግ። ቀጣዩን ቪዲዮአችንን ደግሞ ምን እንደሆነ አዳምጠን እንምጣ። አይጠላ ይላል አቤት ጠላ ደስ ያሰኝሽ አይ ጠላ ጉድ እኮ ከባድ ነው። ለጠላ ተዘፈነ። ይህ ነው እንግዲህ ለጠላም ተዘፈነ። ለማይዘፈን ነገር የለም ጋይስ። እና ይመቻቸው። ለማንኛውም ጠላ ጠላ ጠላ። አዎ የሚገርም ነው እንግዲህ። እኔም አንዱ የጠላ አድናቂ ነኝ። እስቲ ወደ ለቪዲዮአችን እንሂድ። ኤርፖርት ነኝ። ችግር የለም ግባ። ምን እባክህ ቼኪንግ ታይሜ 10 ደቂቃ ነው የቀረው። አሜሪካ ፍላይት አለኝ። እሺ በአፕሊኬሽን ነው ወይስ እንዴት ትስማማለህ? ጀምረው በፈለከው አድርገው። በቃ 900 ብር ትከፍላለህ። አይ ነው እንግዲህ እኛ ወደ ውጭ ልንሄድ ነው። ስለዚህ አለኝ ይመቻችሁ። አሜሪካ ነው የምሄደው። ፍላይት አለብኝ በጣም። ቆይ ግን እንዳታስጀምረው። አንድ ላፕቶፕ የምሰጣት ልጅ አለች። እኔ እዚህ ሀገር ቀጠሮ ሀበሻ ለምንድን ነው ቀጠሯችሁ የማይስተካከለው? ሀበሻውን እንዳልበሻ ሰርጅልኝ። ቼኪንግ ታይሜ በጣም እኮ ረፍዷል እንዴ! ገና 21 ሰዓት ፕሌይ ላይ እንደምቆይ ታውቂያለሽ። ማታም እንዲህ ስሰራ ነው ያደርኩት። አታዝኑልኝም እንዴ? ሄሎ ሺት ይሄ ነገር እኮ ከባድ ነው። አንዴ ባንክ ስልክ ልደውልላት እባክህ። ምንድነው ያኔ $1000 ይሆናል አሁን እዚህ ሰው ምንድነው መተማመናችን የት ገባ ግን? በጣም ነው የምታሳፍረው። ምን ይላል? አሜሪካን ሀገር ሄደህ ታውቃለህ? አይ አላውቅም። ዞር በልና ሀገር ይሁን እንጂ ምንድነው ምንድነው እዚህ ሀገር ውስጥ መርመጥመጥ? ውጪ ወጣ በሉ ምናምን እንደኛ። እኔ ከዩኤን ከኤስኤስአር ከኤምኤስአር ከደብሊውኤፍኬ ምን እንቀየርከው አንተ? ማይነስ ከነዚህ ሁሉ ድርጅቶች ጋር ነው አብሬ የምሰራው። የት ነው ያለሽው? እኮ ነው ሰፈራችሁ ቆሜ የለ እንዴ? ካርድ የሌለው ሰው እንዴት ነው ለሰው ስልክ እንትን ቢለው ካርድ ዘጋ እያለ? እኔ እዛው አስፋልቱ ጋር ነው ያለሁት እኮ በዚህ። አቤት አቤት አቤት! ተበላን ጋይስ፣ ተበላን። ላሽ ወይኔ ቦርሳው ባዶ ነው።
በመጋረጃ ነው እንግዲህ የበላው። ወንድም ጭራሽ ምክርም አለው ወይ? ምን ይባላል ይሄ? የምር ምን ይባላል? ምን ይባላል ይሄ? በስመ አብ! የሚገርም ፌክ ማለት የሚገርም ሌብነት አያችሁታ። ሌቦች ግን በምን እንደሚመጡበት አናውቅም። ብቻ ይመቻችሁ። አሪፍ ኮንቴንት ነው የምር አስተማሪ የሚሆን ነገር እንደዚህ ነው። ሌቦቹ የሚመጡበት አይታወቅምና ብቻ የሚገርም ስራ ምን ቤት ነው ይሄ? እኔ የሚገርመኝ እኮ ከእሷ ዳንስ ሳይሆን አሽቃባጩ ነው። ዘንድ ከሱ ላይ ወጣ። አይ የምን ዝግጅት እንደሆነ አልገባኝም። ባላው አበደላችሁ፣ አበደ። በድዶ ይዳሳ የደረጃ እንደደረስን ግን ይገርማል። የምር ነው። እንከታተላቸው። ቀጮም አለች ባይዘወይ ይመቻቸው። የምር ብቻ እኔ ምንም ማለት አይደለም። የሚገርም ነገር ነው እያየሁት ያለውን። ደስ ይላል። ይበርቱ፣ ይበርቱ፣ ይበርቱ። አሪፍ ነገር እያየን ነው ለማለት ከብዳል። ኑሮና ዘንድሮ አረ ኑሮ ትሰራለህ ወይ ሽሮ? ኦሮ ማማ ድረሽ ኑሮ እንዴት ነው ያልኩህ እኮ። ሽሮ እኔ እኮ የምትሰራ አይመስለኝም። ባለቤት አትሰራም። አንተ ምን ሽሮ አሰራ? ተወዶብህ ነው? አረ ኑሮ ነው ያልኩህ እኮ። ሽሮ ብዘራ እንትን ማን ነው ባቄላ ብዘራ ኑሮ። ሰውየው እኮ ሽሮ ላይ ብቻ ነው ፎከስ አድርጎ ያለ አባቴ። ምንም በቃ ምን ታደርጋለህ? ዘንድሮ ሽሮ አትቸገርም ነበር። ዘርተሃል አንተ ማለት ነው። አንተ ኑሮ ነው ያልኩህ ሽሮ አላልኩም። መጀመሪያ ዝራ። ሽሮ ለማለት መስራት እንትን መዝራት። የጠየቀው ሌላ፣ እሱ ስለ ኑሮ ይጠይቃል። ይሄኛው ደግሞ ስለ ሽሮ። ወይኔ ምን ልሆንላችሁ? ሜቢቴ ይመቻችሁ። ምን ነው ምጡ መጣ እንዴ? ዛሬ ደግሞ ፉከራና ሽለላ አማረኝ። ፉከራና ሽለላ አማረኝ። ያንቺ ደግሞ እርግዝና። አቤት እርግዝና አማረኝ እኮ ከባድ ነው። እና እዚህ ልፎክር ነው እንዴ? በቃ አማረኛ ሲያምረኝ። ኧረ እኔ አይደለም በቃ ፎክርላት ነው። አራት ጩይ ሰው እየሰማን ነው። ሰው እየሰማን ነው። ባስ ውስጥ የመጣ ገመና ማሽን ነው እንዲያገባሁት። አሁን ፉከራ ነው። እሺ አነስናት ጎራውና 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 ደኔ ኧረ ጎራው ያማንየን እናት ልጅሽን ባየሽ ያማንዋን እናት ልጅሽን ባየሽ ሳይሉት አስረግዞ ንዳ ገባልሽ። ደግበልሽ ኧረ ጎራው ኧረ ጎራው ኧረ ምን ደረጃ ላይ እንግዲህ ትራንስፖርት ላይ ሆነ ካላቅራራልኝ ይከብዳል። የምር ከባድ ነው። እናንተ ስትሆን ታዲያ እንጂ እንዲያው ይሄ ሁሉ መብራት እንደሚንቦገቦግ በምኑ እየሄደ ነው? በገመድ ነው እንጂ ገመድ ተዘርግቶ። አረጋ አያሙላቴስ እሺ አይለኝም። አያምኑ ጀቢ ይፈትልልኝ ገመዱን ምክር ያለሽ ቢፈትልልኝ የመብራት እናንተኛ ታጀዝባላችሁ። ምን አለባችሁ? አይ ብቻችሁ ግን ፈታ በሉ።
ሰሞኑን ትሬንድ የሆነችኝ ናና ኒኒኒኒና ጉድ መጣለች። እንግዲህ በለው በለው ጣዱን ድርምስ ከባድ ነው። ይህ ትሬንድ ባይዘወይ እነዚህ ትሬንድ የሚባሉ ነገሮች እንጃ ምን እያመጡብን እንደሆነ። የነዳጅ ጉድ የነዳጅ ጉድ የነዳጅ ጉድ መጣብን ጣጣ። ምን ከበደ ያው በጣም ብዙ እንትን ነው። ይኸውልህ እዛ መዋልም ማደርም ስላለ ልብስ በደንብ ያዝ። አዎ ልብስ ያዝ በደንብ። አዎ ሁለተኛ መጸዳጃ በጣም ችግር ነው። እዛ ካባለ ካባ ጫካ ውስጥ አጋድመ ነው እንደምንወጣው አይደለም አይደለም። ታውቂዋለህ? አዎ እንደዛ አይደለም። አዲስ አበባ ኮሌ የተሰለፍከው በቃ እኔ አሁን ብዙውን በቆሎና በውሃ ነው ያሳለፍኩት። አዎ ቆሎና ውሃ ተጠቀምኩት። በዚህም ጾም ስለሆነ እንትን አለልኝ። በስነ ልቦናም ተዘጋጅ። አዎ በስነ ልቦና ተዘጋጅ። ምን አገናኝ? ልክ ነው። ይኸውልህ ይሄን ሁሉ ቀን ተሰልፈህ አንተ ልክ ሊደርስ ሲቃረብ ነዳጅ አለቀ ልትባል ትችላለህ። አየህ? በስነ ልቦና ተዘጋጅ። ለምን ብዙ ወጣቶች ጌታ ሆይ መተን ነው ይሄን ችግር ምን ነግርህ ብለው ራሳቸው እንትን ሊሉ ስለሆነ ይዘናቸው ነው። አዎ በስነ ልቦና ተዘጋጅ። አራተኛ የሌባ ጎማ አንተ ይሄን ሁሉ ሰልፍ ተሰልፈህ አጭበርብሮ ሊገባ የሚሞክር ሌባ አለ። መምቻ ለሌባ አዎ ያው አጭበርባሪውን በሌባ ጎማ ማለት ነው። ከበደኝ እንትን ነው የቤተሰብ ናፍቆት። የቤተሰብ ናፍቆት በጣም ነው የከበደኝ። 2-3 ቀን ተራ ወረፋ ስለምትይዝ ልክ ነህ። የመጨረሻውን ቀናቶች አይ ነዳጅ ጉድ ነው። የቤተሰብ ናፍቆት በጣም ነው የሚጎዳው። ትነዳዋለህ ወይ? ይሄ ከባድ ጥያቄ ነው ማለት ገና የሚገርም ሞተሩ እዛ አስነሳው አንጀቴ ስብ 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 ብሎ የሚለው አዎ ደስ በቃ ላሊ ዘመዘማን ይወዳታ ድንግል ባር እኮ ነው። አሁን በቃ እኮ ድንግል ባር እኮ ነው የሚታየኝ። አይ እኔ እንጃ እንግዲህ እስኪ እግዚአብሔር ያውቃል። እኔ ልንደው አላወኩም። አዎ በል በርታ። እሺ በርታ። እሺ ወንድሜ አይዞህ ያው መጨረሻ ላይ እንትን ትራምፕ እኮ ሸቆምቦሬ ብለህ ዝጋ። ያመጣብን ጣጣ ግን ባይዘወይ ልክ ነው። ልጁ የተናገራቸው ነገሮች ምንም የሚወድቅለት ነገር የለም። ሰሞኑን የሚከሰት ያለ በተለይ እነዚህ ነዳጅ ላይ ያለው ነገር በጣም አሳሳቢ ነው። በየትኛው ቦታ ስትሄድ ሰልፍ እንዳይመስላችሁ። ዩኒቨርሲቲ ስንማር ሰልፍ ይዘን ምግብ ስንበላ ጀስት ላይክ ዛት በቃ እሱን ነው የካፌ ምግብ አለ። ሌላኛው ቪዲዮአችን አይተን ነበር። ዋት ባለመታ ይከብዳል። አይ ስልክ ያመጣው ጣጣ አቤት ስልክ ያመጣው ጣጣ ሲታም ስልኩ ላይ ተመስጦ ጎበዝ። ከባድ ነው ይህ ስልክ ከባድ ነው። ቆንጆ ሴትና የከተማ መሬት የባለ ሀብት ናቸው። ነገር ግን ቅድሚያ የሚቆፈረው የቀን ሰራተኛ ናቸው። ምን ይባላል ይሄ? ምን ይባላል? ኧረ አንተ ነፍስ አይማርም። በስመ አብ ነፍስ አይማርም። የምር ነፍስ አይማርም። ነበረ የዛሬ ቪዲዮችን ይመስ ነበረ። ውድ ቤተሰቦችን እንደተመቻችሁ ተስፋ አደርጋለሁ። ያው ግን እንደታወቁ ይሄን ቪዲዮ አይታችሁ ስጨርሱ ሰብስክራይብ አድርጉ፣ እንዲሁም ላይክ ሼር አድርጉ። ይመቻችሁ። በቀጣይ በአሪፍ ቪዲዮ እንመጣላችኋል። እናንተ ፈታ ዘና በሚያደርጓችሁ ለዛሬው እዚህ ጨረስና ቴንክ ዩ